ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ድንግል ማርያም ቤዛዊተ ኩሉ ዓለም ናት ሲሉ ጳጳሳት ድምፃቸውን እያሰሙ ይገኛሉ። ከነርሱም መካከል አቡነ ዘካርያስ የተባሉ አረጋዊ አባት አጭር ቪዲዮ ሰርተው ለቀዋል። እስቲ እነዚህ አባቶች የሚሉትን እንስማና ከዛ በኋላ እኔ መጥቼ መጽሐፍ ቅዱሳዊ ማብራሪያዎችን እሰጣለሁ። ተባረኩ፣ ተከታተሉ። እግዚአብሔር ይባርካችሁ። እሱት ነው እሱ ስጋውን አፍሶ ደሙን ቆርሶ ስጋውን ቆርሶ ደሙን አፍሶ ነው። እሷ ደግሞ በጸሎት በባለሟልነት ፍቅርተ ሥላሴ ተብላ የሥላሴ ባለሟል ተብላ ከእግዚአብሔር በታች ሁና ሁሉን ስለምታደርግ ቤዛዊተ ዓለም ትባላለች። ቅዱስ ያሬድ በዝማሬው መዋሥዕት ማርያም ዘወርቅ ጠረጴዛ አለፍ ብዬ ልበለው እንዲያጥር ማርያም ዘወርቅ ጠረጴዛ ይኩነነ ቤዛ ንግደትኪ ቁስቋም እምሎዛ። ይህ ዝማሬ ነው የቅዱስ ያሬድ። እንግዲህ ይኩነነ ቤዛ ንግደትኪ ማለት ጉዞሽ ወደ ግብፅ የተሰደድሽው ስደት የተጓዝሽው ጉዞ የደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው? ፊት የለ። ይህማ በጣም ክህደት ነው ማለት ነው። እና ይኩነነ ቤዛ ይኩነነ ቤዛ ጸሎትኪ ረድኤትኪ ቤዛ መንፈስ ቅዱስ ያደረባት ናት። እግዚአብሔር ደግሞ ከእሷ ጋር ነው። ብፁዕ አባት አቡነ ዘካርያስ ቡራኬዎ ይድረሰኝ። እንደምን አሉ? ሰላም ኖት ሆይ? እግዚአብሔር አምላክ የተመሰገነ ይሁን። እናንተን የመሰላችሁ አረጋውያን አባቶች በምድራችን ስላላችሁ ደስ ብሎናል። ተባረኩ። የዕድሜ ባለጸግነታችሁ ብቻ ለእኛ በቂ ነው። አረጋውያን አባቶች ስለሆናችሁ አክብሮታችንም ከፍ ያለና የላቀ ነው። ነገር ግን ጥያቄ አለን። ከድሮ ጀምሮ በቤተ ክርስቲያኒቱ አስተምህሮ ላይ ልዩ ልዩ ጥያቄዎች ስላሉን ከዚህ አኳያ ምላሽ የሚሰጠን በማጣታችን ብቻ ሳይሆን ከዛም መልስ ተገፍተን የወጣንን ተሐድሶ ተብለን እና ነገር ግን ተቀራርቦ ባለመነጋገር ነው ልዩነቶች ተፈጥረው ያሉት እንጂ ተቀራርበን እንደ እግዚአብሔር ቃል ለቤተ ክርስቲያኒቱ እልባት ለመስጠት መፍትሄ ለመስጠት ብንነጋገር ጥሩ ደረጃ ላይ እንደርሳለን ብለን እናምናለን። እኛም የቤተ ክርስቲያኒቱ ልጆች ነን። ይሁን እንጂ አሁን የእርሶን ሀሳብ ለመሞገት ሳይሆን አረጋዊ አባት መሆኖትን አምናለሁ። እርሶን ብቻ ሳይሆን ሊቃነ ጳጳሳቱን ሁሉ አከብራለሁ። ነገር ግን በሰነዘሩት ሀሳብ ላይ ቤተ ክርስቲያኒቱ ደግሞ የምትለውን እውነት በዚህ ቦታ ለማስቀመጥ ነው ያለሁት ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እርሶም እንደሰነዘሩት ወይም እንደተናገሩት ቅዱስ ያሬድ በዝማሬ መዋሥዕት ላይ ስለ ድንግል ማርያም የተናገረውን ነገር አንስተዋል። እያንዳንዱን ለመነጋገር ጊዜ አይኖርም፣ ግን ዋና ናቸው ብዬ የማስባቸውን ነገሮች ነው ለመናገር የወደድኩትና ይህንን አንስተዋል። እርሶም ቅዱስ ያሬድ በዝማሬ መዋሥዕት እንዴት ስደትሽ ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደድ ቤዛ ይሁነን ብለዋል። ይኩነነ ቤዛ ንግደትኪ ቁስቋም እምሎዛ ብለው ማርያም ዘወርቅ ጠረጴዛ ብለው ተናግረዋልና ከዛም መልስ ደግሞ አፄ ናኦድ የኢትዮጵያ ንጉሥ መልካ ማርያምን እንደደረሰ እና በዚያ ድርሰት ላይ የተናገረውን አንስተዋል። ሰላም ለአእናፍኪ መሳኮ ሰናይ መዓዛ ይህይስ ፈድፋደ እምፄና ሲሂን ዘጠረጴዛ ማርያም ድንግል ለሕይወቴ የምርኩዛ ሰዋስው ዘምድረ ሎዛ እንተርኤኪ ወሬዛ አመለተ ፍዳ ኩንኒ ቃውመ ወቤዛ ብለው ይህንን ጠቅሰዋል። እና ምንድን ነው ሲተረጎም በፍርድ ቀን ዋስና ጠበቃ ቤዛ ሁኝኝ ብለው አባቶች ተናግረዋል። ቅዱስ ያሬድም ተናግረዋል።
ስለዚህ እኛ ከነ ቅዱስ ያሬድ እንበልጣለን ወይ ብለው ተናግረዋል። እና እንግዲህ ብፁዕ አባት አቡነ ዘካርያስ እውነት ነው በመጽሐፏ ላይ ይሄ ነገር አለ። ነገር ግን ወደ ሃይማኖተ አበው መጽሐፍ ላይ ስንሄድ ደግሞ አባቶች ያስቀመጡት ትምህርት አለ። በዚህ ላይ ምንድነው ያስቀመጡት ብለን ስንል ሃይማኖተ አበው ዘቄሮሎስ ምዕራፍ 77 ቁጥር 13 ላይ እንዲህ ይላል። ወኢሳይያስኒ ነቢይ ይቤ አኮ ውእቱ መተንብል ወኢ መልአክ አላ ለሊሁ እግዚ ዘመጻ ዋድሃነነ ወያድሃነነ በደመ ነኪር ወኢ በሞተ ብእሲ አላ በደሙ ባህቲቱ አኮ ውእቱ ዘካልእ ወበንተዝ ነገረ ጠቢብ ጳውሎስ ህልወ ዘከመ ይደሉ ይላል። ነቢይ ኢሳይያስ ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም መልአክ አይደለም። በባዕድ ደም በሩቅ ብእሲ ሞት አላዳነንም፣ ራሱ በደሙ አዳነን እንጂ የሌላ ደም አይደለም። ስለዚህም ጠቢብ ጳውሎስ እውነቱን እንደሚገባ ተናገረ ይላል። እንግዲህ በመልአክ በሩቅ ብእሲ ሞት አላዳነንም፣ ራሱ በደሙ አዳነን ብሎ ነው የሚናገረው። ይሄም የቤተ ክርስቲያን መጽሐፍ ነው። ስለዚህ ራሱ በደሙ ካዳነን ማርያምን አመለተ ፍዳ ኩንኒ ቃውመ ወቤዛ ብሎ መማፀኑ ምን ያህል እውነትነት አለው? አባታችን ምን ያህል እውነትነት አለው? በእውነት ለመናገር ማለት አመለተ ፍዳ ኩንኒ ቃውመ ወቤዛ ማለት በፍርድ ቀን ዋስና ጠበቃ ቤዛ ሁኝኝ ብሎ ነው ደራሲው አፄ ናኦድ የተናገረው። እንግዲህ ነቢዩ ኢሳይያስ ሰው ሆኖ ያዳነን ራሱ እግዚአብሔር እንደሆነ አማላጅ ወይም መልአክ ወይም በባዕድ ደም በሩቅ ብእሲ ሞት አላዳነንም፣ ራሱ በደሙ አዳነን ነው የሚለው። ስለዚህ ቤዛነቱ ለእርሱ ብቻ ነው ልንሰጥ የሚገባው ማለት ነው። ይኸው የቤተ ክርስቲያን መጽሐፍ ይህንን ይናገራል። ራሱ በደሙ አዳነን፣ በመልአክ ወይም በሩቅ ብእሲ ሞት ወይም በባዕድ ደም አልዳንም፣ ራሱ በደሙ አዳነን እንጂ የሌላ ደም አይደለም። ስለዚህም ጠቢብ ጳውሎስ እውነቱን እንደሚገባ ተናገረ ብሎ ነው የሚናገረው። ራሱ በደሙ ካዳነን በመልአክ ወይም በሩቅ ብእሲ ሞት ካልዳንን አመዕለተ ፍዳ ኩንኒ ቃውመ ወቤዛ ማለቱ አግባብነት የለውም ማለት ነው። በፍርድ ቀን ዋስና ጠበቃ ቤዛ ሁኝኝ ልንል አንችልም። በፍርድ ቀን ዋስና ጠበቃ ቤዛ ሊሆነን የሚችለው ራሱ በደሙ ያዳነን ቤዛችን የሆነው ኢየሱስ ነው። አዎ እንደገናም መጽሐፍ ቅዱሳችንን ሄደን ስንመለከት ኤፌሶን 1:7 ላይ በደሙ የተደረገ ቤዛነታችንን አገኘን ብሎ ይናገራል። እንግዲህ የእግዚአብሔር ቃል በደሙ የተደረገ ቤዛነታችንን አገኘን። ኤፌሶን 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ስለዚህ በደሙ የተገኘ ቤዛነታችንን ያገኘነው በሞተልን በኢየሱስ ነው። ቤዛ ሆኖ ምትክ ሆኖ ስለኛ ዋስ ሆኖ ጠበቃ ሆኖ ምትክ ሆኖ በሞተልን በኢየሱስ ነው በደሙ የተደረገ ቤዛነታችንን ያገኘ ነው። ይሄ በደሙ የተደረገ ቤዛነት የበደልን ስርየት አመጣልን ማለት ነው። ከዚህ አንጻር ፍርድን ሁሉ ለወልድ ነው እግዚአብሔር የሰጠው። ፍርድን ሁሉ ለማን ነው የሰጠው? ለወልድ ነው የሰጠው። ዮሐንስ ወንጌል ምዕራፍ 5 ላይ ሄደን ብንመለከት ምን ብሎ ይናገራል? አብ በአንድስ እንኳን እንደማይፈርድ ኤፌሶን 5:22 ላይ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም ይላል። ለምን ፍርድን ሁሉ ለወልድ ሰጠው? ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው ነው የሚለው። ስለዚህ ፈራጁ ወልድ ነው። በፍርድ ቀን እንግዲህ ፈራጁ ወልድ ስለሆነ አመለተ ፍዳ ኩንኒ ቃውመ ወቤዛ መልካ ማርያም ላይ እንደሚናገረው አመለተ ፍዳ ኩንኒ ቃውመ ወቤዛ በፍርድ ቀን ዋስና ጠበቃ ቤዛ ሁኝኝ ብለን ልንላት አንችልም ድንግል ማርያምን። ፍርድን ሁሉ ለወልድ ስለሰጠው ማለት ነው። ፈራጅ ኢየሱስ ስለሆነ ከድህነት ጀምሮ እስከ ፍርድ
ለኢየሱስ ነው የተሰጠውና ሰው